ሰላም ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን አድማጭ ተመልካቾቻችን ቢዋይ ዜናዎች ነን። አክብሮታዊ ሰላምታችንን በያላችሁበት እያደረስናችሁ ለሰዓቱ በያዝነው ትኩስ መረጃ መተናል። ይህ ዜና ሁሉም መረጃና ፈቀድ ጆሮ ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክታን በመጫን ለቻናላችን ያላችሁን ድጋፍ በመግለጽ አብሮነታችሁን አሳዩን እያልን ወደ ዜናው እናልፋለን። በቅድሚያ ወደ ያዝነው ዝርዝር መረጃ በኦሮሚያ ክልል አርሲ ዞን ዳክሲስ በሚባል አካባቢ የሚገኝ ግሎባል የሚሰኝ ማደያ ከፍተኛ የውጭ ምንዛሬ መጥቶበት ወደ ሀገር የሚገባ ነዳጅ መሬት ላይ ሲያርከፈክፍ የሚታይበት ምስል ሰሞኑን አነጋጋሪ ሆኖ ሰንብቷል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ጉዳዩን በተመለከተ ለቢዋይ በሰጡት ቃል ነዳጁን ኃላፊነት በተሞላው መንገድ ለሕዝብ ጥቅም ማዋል ሲገባ ያለአግባብ ሕዝብ በተሰበሰበበት መሬት ላይ እያርከፈከፈ የሚያሳየው ምስል ተቋማችን ተመልክቶታል። ጉዳዩን በማጣራት ይህን ተግባር የፈጸመውን ግድ ማደያ እንዲታገድ መወሰኑንም ገልጿል። የማደያው ድርጊት በህገ ወጥ መሆኑ የማያጠራጥር እንዳልሆነ የገለጹት ዳይሬክተሩ የወንጀሉ ተጠያቂነት የሚቀጥል ሆኖ ሳለ ይህ ማደያ ቢያንስ ለ3 ወራት ፈቃዱ ታግዶ ይቆያልም ብለዋል። የድርጊቱ ፈጻሚዎች በህግ አግባብ ይጠየቃሉ። ጉዳዩንም ለክልሉ ባለድርሻ መስሪያ ቤት አሳውቀናል ሲሉም ገልጸዋል። ድርጊቱ የተፈጸመው በማደያው ምረቃ ወቅት መሆኑ የድርጊቱ ፈጻሚዎችም የአካባቢው ባለስልጣናት ስለመሆናቸውም ቢዋይ ዜና ላነሳቸው ጥያቄ በልዩነት የተጠራ መረጃ አላገኘንም ሲሉ መልሰዋል። ማደያዎቹ ፈቃድ አውጥተው የነዳጅ ምርቶችን ለተጠቃሚው ህብረተሰብ በአሰራሩ መሰረት ደህንነቱን በመጠበቅ መልኩ ተደራሽ የማድረግ ኃላፊነት አለባቸውም ሲሉም አሳስበዋል። ይህ በእንዲህ እንዳለ በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የተፈጥሮ ነዳጅ በራሱ ኃይል ወደ መሬት ገንፍሎ መፍሰሱ የዞኑ ማዕድን መምሪያ በቅርቡ ለቢዋይ ዜና አረጋግጧል። ነዳጁ በወራ ኢሉም ለገሂዳና ከለላ ወረዳዎች እንደሚገኝ የገለጹት የመምሪያው ኃላፊ አቶ አህመድ አበባው ነዳጁን ለማውጣት ከፍተኛ ቴክኖሎጂና የጂኦሎጂ ባለሙያ እንደሚያስፈልግም አስረድተዋል። ቢዋይ ዜና ነዳጁን አውጥቶ ለመጠቀም ምን አይነት ቴክኖሎጂ ነው የሚያስፈልገው፣ በቀጣይ ምንስ መደረግ አለበት ሲል በአዲስ አበባ ዩኒቨርሲቲ የስነ ምድር ትምህርት የእሳተ ገሞራ መምህርና ተመራማሪ ፕሮፌሰር ደረጃ አያለውን የጠየቀ ሲሆን ነዳጁ ወጥቷል። በእርግጥ ከዚህ በፊትም ነበረ፣ ነገር ግን አንዳንዴ ጎላ ብሎ ይፈሳል፣ አንዳንዴም ይጠፋል። የወጣው የተፈጥሮ ነዳጅ ፍሳሽ የሚያሳየው በአካባቢው ድፍድፍ ዘይት እንዳለ ሲሆን፣ ነገር ግን ትልቁ ችግር የተፈጥሮ ነዳጁ የሚከማችበት የአለት አይነት በቅልጥ አለት የተሸፈነ መሆኑ ሲሆን፣ ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋልም ብሏል። ምክንያቱም በውስጡ ሰፊ ቀዳዳዎች ስላሉት ነው። እናም ትልቁ ነዳጅ በጥልቅ አለት ተሸፍኗል። ያን ግድ ቆፍሮ ማግኘት ያስፈልጋል። ትልቁ ችግር እሱን ቆፍሮ የተፈጥሮ ነዳጁን የተከማቸበትን የአካባቢ የአለት አይነት የማግኘት ነው እንጂ ሌላው ሀገር እንደተለመደው ቆፍሮ ማውጣት ይቻላልም ብለዋል። እኛ ጋር ልዩነቱ ነዳጅ የሚፈጥረውና የሚያከማቸው የአለት አይነት በቅልጥ አለት የተሸፈነ ስለሆነ ነው። ግን ደግሞ በተፈጥሮ አነስተኛ እፍታ ስላለው ወደ ላይ በመጠኑ ይወጣል። በአካባቢው ብዙ ጊዜ ሲወጣ የሚታየው ነዳጅ በቀለጠው አለት ውስጥ የሚፈስ ሲሆን ያ የሆነው ደግሞ የሰነጣጠቀ አለት ስላለ ነዳጁ በተወሰነ በነዛ በተሰነጣጠቁ አለቶች ውስጥ የመፍሰስ ባህሪ ስላለው ነው ብሏል። ዩኒቨርሲቲው ከዚህ በፊት በጉዳዩ ላይ ጥናት ሰርቶ እንደነበር ተናግሯል። የጥናቱ ውጤት ምንድነው? የተፈጥሮ ነዳጁ ምን ያክል ቦታ ይሸፍናል ስንል ላቀረብንላቸው ጥያቄም በተለያየ ጊዜ መጠናቱን አስረድተዋል። ምን ያህል ርቀት ላይ ይገኛል፣ መጠኑስ ምን ያህል ነው የሚለው በእርግጥ ብዙ ዝርዝር ጥናቶች ያሉ ሲሆን ትልቁና ዋናው ቁልፍ ችግር የተፈጥሮ ነዳጁ አከማችቶ የሚይዘው አለት በቅልጥ አለት መሸፈኑ ነው። ብዙ ነገሮችን በትክክል እንዳናውቅ ያደረገው በትንሹ ከ1 ኪሎ ሜትር የሚያንስ ቅልጥ አለት ነው የሸፈነውም ብለዋል። በመቀጠልም ወደ ያዝነው ወደ ውጪ መረጃ እናልፋለን። ፓኪስታን ለሱዳን ጦር መሳሪያና ጀቶችን ለማቅረብ የ1.5 ቢሊዮን ዶላር ስምምነት ለመፈጸም መቃረቧ ተነገረ። በስምምነቱ መሰረት ፓኪስታን ለሱዳን 200 ድሮኖችን ጨምሮ ዘመናዊ የአየር መከላከያ ስርዓቶችን ታቀርባለች ሲባል ሌሎች ተዋጊ አውሮፕላኖችንም እንደምትሰጣት ተገልጿል። ሱዳን በአሁኑ ጊዜ ጀነራል አብዱል ፈታህ አልቡርሃን በሚመሩት የሱዳን ጦር የበላይነት የሚመራ መንግስት ሲኖራት ጦሩ ከፈጥኖ ደራሽ ኃይሉ ጋር በጦርነት ከገባም 1000 ቀናቶችን መድፈኑ ተሰምቷል። የፓኪስታን የጦር መሳሪያ ስምምነትም የፈጥኖ ደራሽ ኃይሉ ያለውን የአየርና የድሮን የበላይነት ለመመከት ይረዳዋልም ተብሏል። ሱዳን መሳሪያውን የምትገዛበት ገንዘብ ከሳውዲ አረቢያ አግኝታ ሊሆን እንደሚችል ሲጠቆም ምንጮቹ ስምምነቱ እንዲሳካም ሳውዲ አረቢያ መደራደሯንም ገልጸዋል። ፓኪስታን ከወራት በፊት ከህንድ ጋር ጦርነት ከገባች በኋላ ተዋጊ ጀቶች ትኩረት የሳቡ እንደሆኑ ሲነገር ከሊቢያ ጦር ጋርም የ4 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት መፈረሟም ተገልጿል። ከሳውዲ አረቢያ ጋርም ብድሯ
እቅዷን ወደ ጀት ሽያጭ መቀየሯን ጨምሮ እስከ $4 ቢሊዮን የሚያወጣ የመሳሪያ ሽያጭ ስምምነት ለመፈጸም እየተነጋገረች እንደሆነም ተነግሯል። በመጨረሻም ወደ ያዝነው ዜና እናልፋለን። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ከመንበራቸው ጥቃት ከፍታ አንስታ የወሰደችው አሜሪካ ዜጎቿ በአስቸኳይ ከቬንዙዌላ እንዲወጡ ማሳስባለች። የአሜሪካ የውጭ ጉዳይ ቢሮ እና በቬንዙዌላ የሚገኘው የአሜሪካ ኤምባሲ በቬንዙዌላ ያለው ሁኔታ ምንም ያልተረጋጋና አደገኛ ሲሉ ገልጸው አሜሪካውያን በአስቸኳይ እንዲወጡም አስጠንቅቀዋል። የታጠቁ ሚሊሻ ቡድኖች ኮሌክቲቮስ የሚባሉ መንገዶችን የመዝጋት የአሜሪካውያን ዜጎችን እንዲሁም የአሜሪካውያንን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡም ተገልጿል። አሜሪካ ቬንዙዌላን ከፍተኛ ስጋት ያለባት ስትል በደረጃ 4 ወደዛ እንዳይጓዙ ስትል ፈርጃታለች። ይህ ደረጃ 4 የስጋት ደረጃዎች ለህይወት አስጊ ይሆናሉ። ሽብርተኝነት፣ አፈና፣ እገታ፣ የዘፈቀደ ህጎች፣ ህዝባዊ አመጽና ደካማ መሰረተ ልማት እንዳለበት የሚያመለክቱ ሲሆኑ በዚህም አሜሪካ ዜጎቿ ወደ ቬንዙዌላ እንዳይጓዙ ማስጠንቀቋን ፎክስ ዘግቧል። ይህ በእንዲህ እንዳለ አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃት የምትፈጽም ከሆነ በቀጥታ እስራኤልና የአሜሪካ ወታደሮች ኢላማ እንደሚሆኑም የኢራን የፓርላማ አፈጉባኤ አስጠንቅቀዋል። አፈጉባኤው ይህን ያሉት የኢራን ፓርላማ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ መልስ ለመስጠት በተሰበሰቡበት ወቅት ሲሆን የኢራንን አገዛዝ የሚኮንኑ ተቃዋሚዎች በሀገሪቱ በቀጠሉበት በአሁኑ ወቅት አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃት የምትፈጽም ከሆነ በቀጥታ እስራኤልና የአሜሪካ ወታደሮች ኢላማ እንደሚሆኑ የኢራን የፓርላማ አፈጉባኤም አስጠንቅቋል። አፈጉባኤው ይህን ያሉት የኢራን ፓርላማ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መልስ ለመስጠት በተሰበሰቡበት ወቅት ሲሆን ፓርላማው ስብሰባውን ሲያጠናቅቅ አባላቱ ድምጻቸውን ከፍ አድርገው ሞት ለአሜሪካ የሚል መፈክርም አሰምተዋል። ኢራን የአጸፋ እርምጃ እስራኤል ላይ እንደምትሰነዝር ማስጠንቀቋንም ተከትሎም እስራኤል በተጠንቀቅ መቆሟን የአሶሺየትድ ፕሬስ ዘግቧል። በኢራን ውስጥ የተቀሰቀሰው የምላ የመንግስት ተቃውሞ ሁለተኛ ሳምንት ላይ ደርሷል። በዚህ ተቃውሞ በኖርዌይ የሚገኙ የሰብአዊ መብት ተሟጋች ቡድን እንዳለው ቢያንስ 192 ኢራናውያን ተገድለዋል። ሆስፒታሎች ተጎጂዎችን ለማስተናገድ ከመጠን በላይ እንደሆነባቸውም የሚገልጹ ሪፖርቶች እየወጡ ሲገኙ ከ60 ሰዓታት በላይ በቆየው የኢንተርኔት መቋረጥ ምክንያት ኢራናውያን ከዓለም መነጠላቸውን ዘግበው ከዚህ አንጻር የሟቾች ቁጥር ሊያሻቅብ እንደሚችልም ድርጅቱ አመላክቷል። ዋን ኤችአር የተባለው መንግስታዊ ያልሆነ ድርጅት ዳይሬክተር መሐመድ ኤሚር ሞጋዳ ባለፉት 3 ቀናት ውስጥ በተለይም በመላ አገሪቱ የኢንተርኔት መዘጋት ተከትሎ የተቃውሞ ሰልፈኞች ግድያ ከምናስበው በላይ ሰፊ ሊሆን ይችላልም ብለዋል። አክለውም እስላማዊው ሪፐብሊክ በኢራን ህዝብ ላይ ትልቅ ዓለም አቀፍ ወንጀል እየፈጸመ ነው እና ዓለም አቀፉ ማህበረሰብ በዓለም አቀፍ ህግ መሰረት ይህንን ወንጀል ለማስቆም ሁሉንም መንገዶችን የመጠቀም ግዴታ አለበት ሲሉም አክለዋል። በኢራን ውስጥ ተቃውሞ እየጨመረ በሄደ ቁጥር በውጪ የሚኖሩ ኢራናውያንና ደጋፊዎች በመላ አውሮፓ ለተቃውሞና የድጋፍ ሰልፍ በማድረግ ላይ ሲገኙ ሰልፈኞቹም በኢስላሚክ ሪፐብሊክ ውስጥ ለረጅም ጊዜ የተነፈጉት ፍትህ፣ የፖለቲካ ለውጥና መሰረታዊ የሰብአዊ መብቶች እንዲከበሩም ይጠይቃሉ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በሀገሪቱ መንግስት ቴል አቪቭን ዛሬ እሁድ ቀርበው መንግስት ተቃዋሚዎችን እንደሚያዳምጥም ገልጸዋል። ነገር ግን ረብሸኞቹ ማህበረሰቡን እንዲያውኩም መፍቀድ የለብንም ሲሉም አስጠንቅቀዋል። ውድ አድማጮቻችን ለሰዓቱ ያሰናደነው መረጃ ይህን ይመስል ነበር። በቀጣይ በምናቀርባቸው ትኩስ መረጃዎች ተሳታፊ ለመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለቻናላችን ያላችሁን ድጋፍ በመግለጽ አብሮነታችሁን አሳዩን እያልን ሰናበትን። ውድ ኢትዮጵያውያን አድማጮቻችን በያላችሁበት ሰላም ይሁን። ሰላም ለኢትዮጵያ ሀገራችን። በቸር ቆዩልን።